ሰላም ውድ አንቲብ ሰዎች ሰላም ናችሁ? እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ተገኝቻለሁ። በዚህ ቻናል ለምታውቁት ስለ ኢትዮጵያ የግብር አዋጆች መመሪያዎችን እንደዚሁ ማሰራሮችን በተመለከተና ስለ አካውንቲንግ ኮርሶችን ያወቁት ለእናንተ ሼር ማድረግበት ነው። ዛሬ አዲስ ርዕስ ነው ይዤላችሁ የመጣሁት። በምሳሌ ለማስረዳችሁ አንድ የሙስሊም የሆነ ግብር ከፋይ አለ። በምሳሌ ውሰዱና ማለት ነው። እንደዚሁም ደግሞ ክርስቲያን የሆነ ግብር ከፋይ አለ ብላችሁ ውሰዱ። እነዚህ ሁለት ግብር ከፋዮች ያው እንደየእምነታቸው የሚከፍሉት አንድ ክፍያ አለ። ቅድም ስክሪኑ እንዳያችሁት እነዚህ ሁለት የተለያዩ እምነት ግብር ከፋይ የሆኑ ግለሰቦች ወይም ድርጅቶች ማለት ነው እንደየእምነታቸው የሚከፍሉት የተለያዩ አይነት ኮንትሪቢዩሽኖች አሉ። ያ ማለት እንደ ዘካ ወይም ደግሞ አስራት በምሳሌነት የጠቀስኳቸው ናቸው። እነዚህ የከፈሉትን ክፍያ ወይም ደግሞ ገንዘብ ከታክስ አኳያ እንዴት ይታያል የሚለውን ነገር ነው በዚህ ቪዲዮ በረንብ ማብራራላችሁ ማለት ነው። ስለዚህ ይህ ታዲያ ከታክስ ግብር ወይም ደግሞ አስራት ወይም ደግሞ የዘካ የምንለው ከታክስ ወይም ከግብር ጋር ምን አገናኘው ብላችሁ ምናልባት ጥያቄ ልታነሱ ይችላላችሁ። በጣም የሚያገናኙበት ሁኔታ አለ። ቅድም እንዳስቀመጥኩት በምሳሌ ማለት ነው በጣም በሚኒመም ነው፣ በትንሹ ነው 300,000 ብር እያስቀመጥኩ እንግዲህ 20 ሚሊዮን 10 ሚሊዮን 2 ሚሊዮን 1 ሚሊዮን የሚከፍልበት ሁኔታ ሊኖር ይችላል ግብር ከፋዩ። ስለዚህ ይህ ግብር ከፋይ የከፈለው ገንዘብ ሂሳብ መዝገብ አቅራቢ ከሆነ ወይም ደግሞ ሂሳብ መዝገብ የሚያቀርቡ ግብር ከፋዮች ደረጃ ሀና ለግብር ከፋዮች ከሆናችሁ ይህም ለምስኪኖች ወይም ደግሞ ለሚመለከተው አካል የምትከፍሉት ወጪ አድርጋችሁ ከባንክ አካውንታችሁ ወጪ አድርጋችሁ የምትከፍሉት ክፍያ ባንክ ስቴትመንት ወይም ደግሞ የባንክ መግለጫችሁ ላይ ምን ሆኖ ይታያል? ወጪ ሆኖ የሚታይበት ሁኔታ አለ ማለት ነው። ስለዚህ ይህን ወጪ የምታደርጉት ገንዘብ ምናልባትም ለተለያዩ ግለሰቦች ለምሳሌ ዘካ ስትሰጡ ለተለያዩ ሰዎች አከፋፍላችሁ ሰጥታችሁ ሊሆን ይችላል። በምሳሌው ላይ እንደተጠቀሰው ይህን 300,000 ብር አንስታችሁ ለአራት ሰው አከፋፍላችሁ በተለያየ አማውንት ተደርጋችሁ ብትሰጡ ከእነዚህ ግለሰቦች ምን አይሰጧችሁም? ለእናንተ ደረሰኝ አይሰጧችሁም ስለመረከባቸው መማረጉን ይህን ዘካ ስለመረከባቸው የሚሰጧችሁ እንደ ግብር ከፋይነታችሁ የሚሰጧችሁ ምንም አይነት ደረሰኝ ወይም ደግሞ ለእናንተ ይህን ስለመክፈላችሁ የሚያረጋግጥላችሁ ማስረጃ ማግኘት የምትችሉበት ሁኔታ አዳጋች ይሆናል ማለት ነው። ስለዚህ የሂሳብ መዝገብ አቅራቢ የሆናችሁ ግብር ከፋዮች ምናልባት በትናንሽ ካያችሁት ብዙም ኢፌክት ላይኖር ይችላል። ግን በትላልቅ ትራንዛክሽን ደረጃ የሚያከናውን ግብር ከፋይ የሆነ እንደሆነ በዚህ መልክ የዘካ ወይም ለአስራት በሚያወጣበት ጊዜ ማስረጃ ካላቀረበ ለዘካ ነው ገንዘቡን ያወጣሁት ወይም ለአስራት ነው ገንዘቡን ወጪ ያደረኩት ቢል ማስረጃ እስካላቀረበ ድረስ በዛ ገንዘብ ምን ይደረጋል? ግብር የሚጠየቅበት ሁኔታ አለ ማለት ነው። ስለዚህ ማድረግ የሚገባው ምንድነው? ያው ይህን ገንዘብ ወጪ ስታደርጉ ምናልባትም በቸርች ደረጃ ከሆነ ከቸርች ላይ ገንዘቡን ገቢ የምታደርጉበት ጊዜ ምን ማድረግ አለባችሁ? ደረሰኝ ብሩን ገንዘቡን ገቢ ስለማድረጋችሁ መረከብ አለባችሁ። እንደዚህም ደግሞ ምናልባት ዘካ በሚሰጥበት ጊዜ ያው ምናልባት በተለምዶ የተለመደው ነገር በግለሰብ ደረጃ ለተለያዩ ሰዎች ሊሰጥ ይችላል። ያ ከሆነ ትንሽ የሚያስቸግርበት ሁኔታ አለ። ነገር ግን በመጅሊስ ደረጃ ገቢ የምታደርጉበት ሁኔታ ካለ ግን ከመጅሊስ ቀጥታ ገቢ ስለማድረጋችሁ ደረሰኝ ከተቀበላችሁ ወይም ሰነድ ከተቀበላችሁ ያን ገቢ ስለማድረጋችሁ ማለት ነው ያ ገንዘብ ወጪ የሆነው ለዘካ ነው ተብሎ የሚታሰብበት ሁኔታ አለ ማለት ነው። አለዛ ግን ምንድነው የሚሆነው? ያ ገንዘብ ወጪ ሲደረግ በየጊዜው ተጠራቅሞ የናንተን የኢንዲንግ ካሽ ባላንስ ላይ በጣም ኢፌክት ስለሚኖረው ያን ደግሞ ለማስረዳትም በሰነድ ሶርስ ዶክመንት ማስረዳት የማትችሉበት ሁኔታ ስላለ ግብር የምትጠየቁበት ሁኔታ አለ ማለት ነው። በዚህ ምክንያት ነው እንግዲህ አንደኛው የግብር ከፋዮች ሂሳብ መዝገብ ለምንድን ነው መያዝ የሚፈሩት ከሚባሉበት ምክንያቶች ውስጥ የተለያዩ ምክንያቶች እንግዲህ አሉ። ከዚህ ቀደም የተለያዩ ምክንያቶች ምንድናቸው የሚለውን ነገር በስፋት ማብራራት ያውቃለሁ። በተለይ ደግሞ ከባንክ ጋር በተገናኘ ምንድነው የባንክ ላይ ብዙ ጊዜ ችግር እየፈጠረ ያለው ግብር ከፋዮች ላይ በጣም ብዙ ግብር ከፋዮች በባንክ በስቴትመንት ምክንያት ላላስፈላጊ ቅጣትና ወለድ የሚዳረጉበት ሁኔታ አለ። በጣም እንግዲህ ኢትዮጵያ ውስጥ የባንክ ስቴትመንት ላይ ከቢዝነሱ ውጭ የሆኑ እንቅስቃሴዎች የሚከናወንበት ሁኔታና ያን ደግሞ ለማስረዳት ሰነዶችን ማግኘት ግብር ከፋዮች የሚቸገሩበት የግለሰብ የቤተሰብ ገንዘብ ዝም ብሎ የሚንቀሳቀስበትና አመቱ መጨረሻ ላይ ግን ገቢዎች ሲሄዱ ገቢዎች ያን ገንዘብ የተንቀሳቀሱ ወጪ የሚሆነው ገቢ የሚሆኑ ገንዘቦችን ማስረጃ እስካላቀረባችሁ ድረስ ግብር የሚጠይቅበት ሁኔታ አለና
አሁን በእርግጥ ብዙ ግብር ከፋዮች ይህን አዌር የሆኑ እያስተካከሉ ያሉበት ሁኔታ አለ። ስቲል ግን ይህ ችግር ያልተፈታና የቀጠለበት ሁኔታ አለ። እኔም ከዚህ ቀደም በባንክ ጉዳይ ላይ በስፋት በረንብ አድርጌ ያብራራውበትን ቪዲዮ ከታች ዲስክሪፕሽን ላይ በሊንክ አስቀምጥላችኋለሁ። ስለዚህ በዚህም ሁኔታ ላይ ይሄ አንደኛው ፋክተር ነው ማለት ነው። እንግዲህ ባንክ ስቴትመንት ላይ የተለያዩ ነገሮች ነው ተደማምሮ የናንተ ግብር ላይ ወይም ደግሞ ኢንዲንግ የናንተ የካሽ አማውንት ላይ ተጽዕኖ የሚያሳድሩት አጠቃላይ ገቢ ሊሆን ይችላል ወይም ደግሞ ከባንካችሁ ላይ ወጪ ያደረጋችሁት ትናንሽ ገንዘቦች ተደማምረው ነው ከቢዝነሱ ጋር ዳይሬክትሊ ሪሌትድ ያልሆኑ ነገሮች ተደማምሮ ነው ችግር የሚፈጥረው ማለት። ስለዚህ ለእንደነዚህ አይነት ነገሮች መፍትሄ ካሁኑ ቼክ ማድረግ ያስፈልጋል፣ ልታስቡበት ይገባል ማለት ነው። ሌላው ምንድነው እነዚህን ወጪ ያደረጋችሁት ለዘካ ሊሆን ይችላል ወይ ደግሞ በአስራት መልክ የከፈላችሁትን ገንዘብ ታክስ ዲዳክተብል ነው ወይ ካላችሁን ታክስ ዲዳክት ማድረግ አይቻልም። ምክንያቱም ስቲል ምንድነው በኢትዮጵያ ታክስ ላይ ወይም ዘካ ወይም አስራት ላይ በግልጽ ዘካና አስራት ወጪ ማድረግ ወይም ደግሞ እንደ ታክስ ተቀናሽ ይሆናል የሚል በግልጽ የተቀመጠ ነገር የለም። ነገር ግን ምናልባት ያለው ምንድነው ታክስ ዲዳክቲቢሊቲ ላይ ነበልና ለቻሪታብል መንግስት በራሱ የቻሪታብል ዲዳክሽን የሚባለው የተቀመጠበት አግባብ አለ በአዋጁ ላይ። መንግስት ምንድነው እሱንም ቢሆን 100% አይደለም የሚያዝበትም አግባብ የሚለይበት ሁኔታ አለ። ማለትም አጠቃላይ መንግስት ለሀገር ጥሪ ብሎ ጥሪ በሚያደርግበት ጊዜ እናንተ ምናልባት ለመንግስት ያዋጣችሁት ገንዘብ ካለ እሱም ሰነድ ካላችሁ እሱም 100% አይደለም የተወሰነ ፐርሰንት ድረስ የሚያዝበት ሁኔታ አለ የኔት ኢንካሙ ማለት ነው። እሱም በተመለከተ ከዚህ ቀደም የሰራሁት ቪዲዮ አለ። እሱንም ሊንክ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ ውጭ ብለን እንደዚህ ለዘካና አስራት እንግዲህ የሚሰጠው ለምስኪን ነው ተብሎ ይታሰባል፣ ለድሆች ነው ተብሎ ይታሰባል ማለት ነው። ወይም ደግሞ ለድሆች የሚደርስ ገንዘብ ነው ተብሎ የሚገመተው እነዚህ ገንዘቦች ወጪ የሚሆኑበት ሁኔታ ወይም ደግሞ ለታክስ ዲዳክቲቢሊቲ ተቀናናሽ ሆኖ ሊያገለግል አይችልም ማለት ነው። ነገር ግን ቢያንስ ታክስ ዲዳክቲብል እንኳን ባይሆንም እንኳን እንደ ወጪ ያደርጋችሁ ባትይዙም ወጪ የሆነው ገንዘብ ላይ ግን ታክስ እንዳትጠየቁበት ቅድም ያልኳችሁን ነገር በደንብ በጥንቃቄ ማየትና መፈጸም ያስፈልጋል ማለት ነው። እንግዲህ ይሄን ነገር ነው ላነሳላችሁ የፈለኩት። በዚህ ጉዳይ ላይ ብዙም ኢሹ ተደርጎ ሲነሳ ሰምቼ አላቅም። ምናልባት የመጀመሪያ ቪዲዮ ይሆናል ብዬ አስባለሁ፣ ወይም ደግሞ ርዕስ ይሆናል ብዬ አስባለሁ። እስቲ እናንተ በዚህ ጉዳይ ላይ አስተያየት ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በቀጣይ በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ሰላም ሁኑ። ቻው ቻው።